ሰላም ዛሬ ደግሞ ይህን የሚያምር ሰፈር ነው ማስጎመኛችሁ። ቪዲዮን እስከ መጨረሻ አይት በጣም ደስ የሚሉ ሰፈሮችን ነው ማሳያችሁ። ዛሬ ወክ እያደረኩኝ ነው። እንግዲህ አብረን ወክ እንብላ። ሰምታችኋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ፣ የምንቴ የዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ነው? በያላችሁበት ሰላም፣ ጤና፣ ፍቅርን፣ አንድነትን ያብዛላችሁ። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ዛሬ በማታው ወክ እያደረኩኝ ሰፈሩን ቀርጬ እንዴት ያምራል። ለምን ሰርፕራይዝ አላደርጋችሁም ብዬ መጣሁኝ ማለት ነው። ሰምታችኋል። ላይክ አድርጉ። ደግሞ ላይክ እያደረጋችሁ እዩት። ደስ የሚል ሰፈር ነው። ምናልባት አንዲት ኢትዮጵያን ካገኘው ብዬ ወክስ አደርግ ያው እየሄድኩ ነው። ቢያንስ ሳገኝ ደግሞ አገናኛችኋለሁ። ካገኘኋት፣ ካላገኘኋቸውም እንግዲህ በቃ ምንም ማድረግ አልችልም። ድጋሚ እወጣለሁ አንድ ቀን ደግሞ። ማን ነው እንደኔ በሰው ሀገር ሰው ይናፈቀው? የምር ኢትዮጵያውያን በቃ ናፈቁኝ። ከቤት ስለማልወጣ ነው። መንገድ ላይ ኢትዮጵያንም አላገኘውም። የማገኘው ፊሊፒን። ወይ እናቴ የምር እስኪ ምናል ለሀገራችን ሆነን እንደ ፍቅር ቢኖረን። ከሀገር ስንወጣ ግን ሰው ይናፍቀናል። አይገርምም? አይ እስኪ ፍቅሩን ያብዛልን። እንዴት ነው? ያምራል። እንደምትወዱ ተስፋ አለኝ። ደግሞ ላይክ አድርጉልኝ። ድጋሜ እንዲቀርጽላችሁ ሌላ ሰፈር የምኖርበት አካባቢ ነው። ደስ የሚል ነው በጣም የሆነ ወከባ የሌለበት ርጭ ያለ ደስ ይላል። በጣም ወደው ሀገር ሀገሩን ደግሞ የሀገሩን ስም ደግሞ እስኪ የምታውቁ እስኪ ገምቱ። እስኪ ሽልማት አለው በኮሜንት አስቀምጡልኝ። ኢትዮጵያ አይመስልም? በቀንማ ቢቀረጽ ተውኝ። አረንጓዴው ቴምሮ ዋው! እንዴት ነው የሚያምረው! ሀገር ማለት እንዲህ ነው። ዋው! የሆነ በቃ ደስ የሚል ግን ደስ የሚለው ነገር ቆይ በእግራቸው የሚሄዱ የሉም እንዴ? በመኪና ብቻ ነው የሚንቀሳቀሱት። እንደኔ በእግሩ የሚሄድ የለም አንድም። እናንተ መንገዱ ያስፈራል። ሰው የለውም። ለምንድን ነው? የት ሀገር ነው? እስኪ ሀገር እውነት ሰው እንደዚህ በእግሩ በጣም የማይሄድባት ሀገር የትኛው ሀገር ናት? እስኪ ንገሩኝ የምታውቁት። የት ነው ብላችሁ ነው የምታስቡት? ከመኪና ውስጥ ብቻ ሆናችሁ በራሱ አንድ ሰው በእግሩ መንገድ ላይ የሚሄድ አታገኙም። ግርም ነው የሚለው እናንተ። ስማ ወልድ ወደ ባህር አካባቢ ካልሆነ በስተቀር እንደዚህ አይነት አገር ሰፈራት ላይ ሰው አታዩም። ሁሉም በመኪና ነው በቃ። እንትን ራሱ ላይ ራሱ ተልኬ እንደ ወፍ እንኳን አላይም። በቃ በዚህም ብል እርግቦች ግን ያለው ወፍ ስላችሁ አንድ ሰው እንኳን ለምንድነው ማለዊ ይገረማል። ወይ እናንተ ወደ ኢትዮጵያ ቢሄዱ ምን አለ እነዚህ የተኮለኮሉት መኪናዎች በመኪኖቹ ቢያንስ ወክ እንዲያደርጉ ማለት ነው። አብራችሁኝ እየሄዳችሁ ደግሞ አውሩ። እኔ እንደሆነ ያው መቅረጼን አልተውኩም፣ እየቀረስኩላችሁ ነው። ደስ ነው የሚለው እንደዚህ ወጣ ስትሉ እኮ ንጹህ አየር ስትቀበሉ ማለት ነው። አይምሯችሁ ራሱ ይታደሳል። ያው የሚመቻችሁ ከሆነ አንዳንዴ ወጣ በሉ። ከቤት መውጣት በጣም ትልቅ ሰላም አለው። ለ30 15 ደቂቃ ራሱ ለ10 ደቂቃ ራሱ ወጣ ብላችሁ ገባ ስትሉ የሆነ ብላችሁ ከቤት ወጣ ብላችሁ ገባ በማለታችሁ ራሱ ሰላምና ሰላም አለው። በሰው ሀገር ለምንኖር ማለት ነው ንጹህ አየር ማግኘት ትልቅ ሰላም ነው። እና ተንቀሳቀሱ። የምወዳችሁ ምችም ያው እኔ ብዙን ጊዜ በመኪና ምናምን ሳይሆን የምወደው በእግሬ ወክ ማድረግ ነው በጣም ደስ የሚለኝ። በመኪና አልወድም፣ ይጨንቀኛል። ለምን እንደሆነ አላውቅም፣ አልወድም። ደስ የሚለኝ በቃ በእግሬ መሄድ
አይ የለመድሽው ነው ኢትዮጵያ አትሉኝም? ከዳ በመኪና ሲሄድ ሱቅ ምናምን እንደ ማራቶን ሮጭ ያልኳችሁ ሱቅ ሄጄ እመለሳለሁኝ። ግን ማንም የሚያኝ ሰው ቢኖር እኮ አፍራለሁ አልሮጥም። ግን ማንም ሰው መንገድ ላይ ስለማይኖር በቃ እየሮጥኩ ሄጄ እንዴ ምን ጊዜ ደርሰሽ በመኪና ነው የሄደሽ የመጣሽ ትለኛለች ሴትዬ ማለት ነው። እና ኧረ እላታለሁ እና እንዴት ቶሎ መጣሽ ትላለች። እኔ እሮጣለሁ እኮ ስሄድም ስመጣም እንደብድ ከዛ ትስቃለች እሷ። እና አይታችኋል ስማ ሰፈሩ ላይ መብራቱ እንትን ነው በቃ ደስ ሲል አብራችሁ እያያችሁ አንድም እንዳያመልጣችሁ። መጨረሻ ሰርፕራይዝ ነው የምትሆኑት። የሆነ ቤት ነው የምንሄደው። እስኪ እኔ አይታችሁ ማጠግቡት። አንዳንድ አካባቢማ አለ በስመ አብ ሲያምር አረንጓዴ ስታዩ በቃ ዛፎች የሆነ ነገር ሳይ ሀገሬ ይመስለኛል። አሁን ደግሞ ያው መኪና ላይ ተሳፍሬያለሁ እየነዳው ነው ደግሞ። ወይኔ እናንተ እንዳትገጪ መኪና እንዳትገጪ ይበሉኛል። ሰምታችኋል። አሁን ቀጥታው መስመሩ ላይ ገብተን እንግዲህ እየነዳን ነው። እኔ በዚህ መብራት የሁላ መብራት በርቶብኝ ጭራሽ መኪና ልነዳ ወይ ጉዴ! ቤት ውስጥ ራሱ አምፖል በጣም ከበዛ ማየት አልችልም። ለምንድን ነው መብራት በጣም ኃይል ካለው በቃ ላይም በጣም ነው የሚገርመኝ እና ጭልም ነው የሚልብኝ። እኔ በጨለማው ነው በደንብ እንደ ድመት አለው። እንዴት ነው? ዋው! እየሄዳችሁ እንግዲህ ወክ አድርጌ ተመልሼ ወደ ቤት እየመጣው ነው። ይሄ ያው እንዳለ አካባቢ ቤታችን ትንሽ ቢያንስ 1-2 ደቂቃ ነው የቀረን ማለት ነው። ቤታችን አካባቢ ነው ይሄ እንዳለ ሰፈራችን ቤታችን ልንደርስ ትንሽ የቀረን ይህን ይመስላል። በጣም ነው ደስ የሚለው። ግን የሚገርመው ነገር በቃ እኔ ወጣ ያልኩት ኢትዮጵያውያን ካገኘው አንድ እንኳን ጓደኛ ካገኘው በቃ ብዬ ነበረ። ግን አንድም ሰው የለም። አልገርምም? አላሳዝናችሁም? ሰፈር ያላችሁ ኢትዮጵያ እስኪ ይሄን ቪዲዮ እንኳን አይታችሁ አለን በላችሁ እንትጻፉልኝ እንድመጣ ማለት ነው። ዛፎቹ ምናምን ደስ አይሉም? ስማ አትክልት እንዲህ ነው የሚንከባከቡት ሰው ሀገር እንዴት ደስ እንደሚል። ደግሞ አብዛኛው ቴምር ነው። የሚገርማችሁ ነገር በጣም ቴምር አለ እዚህ ሀገር ደስ ሲል። አሁን እየደረስን ነው እላችኋለሁ ቤተሰብ። እንግዲህ ዛሬ ሻይ ቡና ተጋብዛችኋል ከኔ ቤታ። አሁን እየደረስን ነው። ቢያንስ 1 ደቂቃ 2 ደቂቃ ነው የቀረን። 1 ደቂቃ ነው መሰለኝ። ሄጄ ተመልሼ መጣሁ ማለት ነው። 10 ደቂቃ ወክ ይበቃናል። ይበቃል። ያው የምታዩት አካባቢ ነው ማለት ነው። ደስ ይላል። እንደምትወዱ ተስፋ አለኝ። ደረስን። ያው በሩ ላይ የሆነ ነገር ስላለ የሆነ ሰውዬ ስላለ አልኳችሁ መቅረጽ አልችልም። ግን
ያው ያው እዚህ መኪና ውስጥ ነኝ። አይታችኋል፣ ሰፈራችን ያምራል። ይኸው እንግዲህ የኛ አካባቢ ቤታችን ነው አጥሩ የምታዩት አበባ። ይኸው ቤታችን ደረስን። ይኸው በሩ ይታያችኋል። አይዋ ሀቤ